ሔዋን እባላለሁ። እሱ ደግሞ ዜድ። አስተማሪ ነን። እሱ ደግሞ ተማሪ። እሱን ማስተማር ከጀመርኩ 2ኛ ወሬ ነው። አክቲቪቲው ጎበዝ ተማሪ ይመስላል። የክፍል ስራ ሰጥቻቸው ክፍል ውስጥ ዞር ዞር ያልኩ ስለነበር ከኋላው ቆሜ ስመለከት የክፍል ስራውን ጨርሶ ድምፁን አጥፍቶ በስልኩ የወሲብ ፊልም እያየ ነበር። ሌላ ተማሪ እንዳያየኝ እየተጠነቀቅኩ ዞር ዞር እያልኩ እየተመለስኩ አየዋለሁ። ቪዲዮው ጠረጴዛ አስደግፎ የፍንድት ነው የሚበላት። አሰጣጧ ደስ ሲል ከወጋ ልምጥጥ አድርጋ እምሷን ገልበጥ አድርጋ ስትሰጠው በትልቁ ጀላው ስምጥጥ እያረገ እንደገና ቁላው ወጣ ያረግና ቁላው በእጁ ይዞ ቂንጥሯን አሸት አሸት አድርጎ በቁላው እንደ መምታት ያረግና እንደገና ስምጥጥ ሲያረጋት ሰውነቴን በሙሉ ወረረኝ። በደቂቃ ሙቀት በሙቀት ሆንኩ። ለነገሩ እኔ እንዳየው ሆን ብሎ ነው ያደረገው። ከዛን ቀን ጀምሮ እሱን ማሰብ ጀመርኩ። በ3ኛው ቀን በድጋሚ የሴክስ ቪዲዮ ሲያይ ተመለከትኩ። የዛን ቀን የመጨረሻ ፔሬዴ ስለነበር ፔሬዱ አልቆ ሲደወል በቁጣ ቢሮ በአስቸኳይ እንድትመጣ ቤት ወጣሁ። ሌሎች አስተማሪዎች ከወጡ በኋላ አርፍዶ መጣ። ማርፈዶ አናዶኝ ብስጭት ብዬ በር ላይ ቁሜ እየጠበቅኩት አንኳኳ። በሩን ከፍቼለት ለምን አረፈድክ? አስተማሪ ሁሉም ወጥቷል። አንተን ስጠብቅ መዋል አለብኝ ብዬ ስጮህበት ተረጋጊ መምህርት፣ ሽንት ቤት ሄጄ ስለነበር ነው ይቅርታ አለኝ። ለምንድን ነው የፈለግሽኝ አለኝ። ለምንድን ነው ክላስ ውስጥ እንደዚህ የምታረገው? ለመማር አይደለም እንዴ የመጣኸው አልኩት። ምን አደረግኩ መምህርት አለኝ ያላወቀ በመምሰል። አይቻለሁ ቅድም በስልክ ምን ስታረግ እንደነበር ስለው እሱን ነው እንዴ ታዲያ ምን ችግር አለው ብሎ ስልኩን አወጣና ቪዲዮውን ከፍቶ ድምፅ ጨመረለት። ዞር በልልኝ ደግሞ ትከፍታለህ አታፍርም ስለው ምን ያሳፍራል ብሎ አንገቴን ያዘኝና ጠረጴዛ ላይ አስደግፎ ቪዲዮውን በግድ አሳየኝ። ዝቅ ብላ ቁላውን ስትጠባለት ሰውነቴ ሞቆኝ፣ እጅ ለቆብኛል። አሁን ሳይታወቀኝ በፍላጎት እያየሁት ነው። ቶሎ እጅ ላለመስጠት ለምን አርፈ ትምህርት አትማርም አልኩት በቁጣ። ይሄ ነገር መማር ይከለክላል እንዴ መምህር ብሎ አይኖቼን በጥልቀት እየተመለከተ ጣቶቹ ጉንጬንና ከንፈሬን በስሱ ነካካኝና ከከንፈሩ ከንፈሬን ይስመኝ ጀመር። በምላሱ ከንፈሩን በስሱ መሳም ጀመርኩ። አሳሳሙ ስቃይ ነበር። ከንፈሬን አንገቴን እየሳመ ጡቶቼን እያሻ በርከክ ብዬ ቀበቶን ልፈታ ስል ምን ነው መምህር አርፈሽ ትምህርትሽን አታስተምሪ ወይስ ለተማሪ ብቻ ነው አለና ፀጉሬን ይዞ አነስ ጠረጴዛ ላይ አስቀምጠውኝ ወደ በሩ ሄደ። ትቶን ሊወጣ መስሎኝ ደነገጥ። በሩን ቆለፈና ቀሚሴን ወደ ላይ አርገው ከነ ፓንቴ በጣት ኮረኮረኝ። ከዛ ፓንቴን አወለቀና በምላሱ ቅንጥሬን አልገበገበል መለፍለፍ ጀመርኩ። እንደገና ፀጉሬን ይዛ ከጠረጴዛው አወረደኝና አንበረከከኝ። አሁን እንደፈለግሽ ማድረግ ትችያለሽ ብሎ ቅላውን አጎረሰኝ። እኔ ደግሞ በዝግታ እየላስኩ እየጠባ አቁነጠነጥኩት። ፀጉሬን ጸምድዶ ያዘኝና ቅላው እስከ ጎረሬ ድረስ ከቶ መተንፈስ እስኪያቅተኝ ድረስ ዝም አለኝ። ስፍጨረጨር ለቀቀኝና በረጅሙ ተነፈስኩ። አነሳኝና ጠረጴዛው አስደግፎ በፍንድት ጠመደኝ። ቪዲዮ ላይ እንዳየሁት ወገሜን ልምጥ አርጌ እምሴን ገልበጥ አርጌ ሰጠሁት። ስምጥጥ ወጣ ስምጥጥ እያረገ ቁላው በእጁ ይዞ ቅንጥሬ ጋ ፈተግ ፈተግ እያረገ ቂጤ ላይ እንደ መክተት እየሞከረ ወደ ላይ ሸርተት እያረገ ውስጥ ያረገኝ መለፍለፍ ጀመርኩ። በእናትህ ክተተኝ፣ ስምጥጥ አርገኝ፣ ድርግም አርግብኝ በእናትህ እያልኩ ስለፈልፍ ስምጥጥ አርጎኝ ዝም አለ። ራሴ እየተንቀሳቀስኩ ስምጥጥ ወጣ ስምጥጥ እያረኩ ድንገት ወገቤን በእጆቹ ያዘና በፍጥነት ይበዳኝ ጀመር። ጧ ጧ ጧ እያለ በኃይል ሲበዳኝ በጩኸት ቢሮውን ቀውጥ ያረኩት። አነሳኝና ጠረጴዛ ላይ አስቀምጦኝ እግሮቼን ትከሻው ላይ አድርጎ እንደ ቅድሙ ሳያስገባ ውስውስ አደረገኝና ዘረመጠው። ወኔን በእናትህ ወይኔ ቀስ አርገኝ እያልኩ እየጮህኩ ነዛዘረኝና ረጨው። እሱ አልጨረሰም ነበርና በኃይል እየበዳኝ አነሳኝና
ወንበር ላይ አንበርክኮኝ ዳግም የፍንድቅ ጠመደኝ። እየለፈለፍኩ ቂጤን እየጠፈጠፈ በዳኝ። በኃይል እየጮኸ ረጨ። እንዳይለምድሽ አንቺ ቄንጥራም ዳግም እንዳታስቢው አለኝና ጠፋጥንሽ እኮ ብሎ ከንፈር ሳመኝ። አንተም የዋዛ አይደለህም ልትገለኝ ነው እንዴ ብዬ ሳምኩትና አልቦት ስለነበር ውሃ ሰጥቼው ፊቱን ተጣጥበው መልካም ቀን የኔ ጣፋጭ ብሎን ወጣ። ከዛ በኋላ እሱን ባየው ቁጥር የወሲብ ፍላጎቴ አናቴ ላይ ይወጣል። በሰበብ አስባቡ አጥር ላይ ሳይቀር እንደ አህያ የቁም ይበዳኛል።